በአክሱም ሰማይ ስር የታነቀው ድምጽ ከቤት ኪራይ መስጂዶች እስከ ቀብር እንግልት። በአክሱም ከተማ በዚህ ሰዓት ወጣ የተባለው አዋጅ በሙስሊሙ ማህበረሰብ ላይ የፈጠረው ስጋትና ሰቆቃ። አክሱም ለብዙዎች የጥንታዊ ስልጣኔና የሃይማኖት መከታ ናት። ነገር ግን በዚህች ታሪካዊ ከተማ ሰማይ ስር ለዘመናት አብሮ የመኖርን ዋጋ የከፈሉ ሙስሊሞች ዛሬም ድረስ መብት የምትባለዋን ቃል ፍለጋ ላይ ናቸው። በዚህ ሰዓት ደግሞ ይባስ ብሎ የማህበረሰቡ ቁስል ላይ እንጨት እየሰደዱበት ይገኛል። በከተማዋ መስጂድ እንዲገነባ ባለመፈቀዱ ምክንያት ምዕመናኑ ለዓመታት የግል ቤቶችን በመከራየት እንደ መስገጃ ሲጠቀሙበት ቆይተዋል። ሆኖም ግን አዲሱ አዋጅ እነዚህን የኪራይ መስጂዶች ጭምር የሚዘጉና ሶላት እንዳይሰገድባቸው የሚከለክሉ መሆናቸው ተሰምቷል። ይህ ማለት አንድ ሙስሊም አምላኩን በጋራ ለማመስገን የሚሄድበት ስፍራ የለውም ማለት ነው። አምልኮን በቤት ውስጥ ብቻ ገድቦ የማህበረሰብን ትስስር የሚበጣጥስ መመሪያ ሆኖ ተገኝቷል። እጅግ ልብን የሚሰብረው ክፍል ደግሞ የሟቾች የቀብር ስነ ስርዓት ላይ የወጣው ገደብ ነው። አንድ ሰው ከዚህ ዓለም ሲለይ በክብር ወደ መጨረሻው ማረፊያ የመሸኘት መብት አለው። ነገር ግን በአክሱም አስፋልት ላይ የሙስሊም አስከሬን ተሸክሞ መጓዝ ክልክል ነው ይለናል አዲሱ አዋጅ። አስከሬን ይዛችሁ በአስፋልት አትሂዱ፣ በውስጥ ለውስጥ መንገዶች ተጓዙ የሚለው ትዕዛዝ ትርጉሙ ብዙ ነው። አስከሬን ተሸክሞ በጠባብ በአቧራማና በድንጋያማ መንገዶች ላይ መጓዝ ለቤተሰብና ለወዳጅ ዘመድ የሚሰጠው ስቃይ ቀላል አይደለም። ይህም በሕይወት እያለ የተከለከለው ዜጋ ሲሞትም መንገዱ እንዲጠብበት መደረጉን ያሳያል። ታሪክን የረሳው አድሎ። የሚገርመው ነገር አክሱም ለመጀመሪያዎቹ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች መጠለያ ሆና የፍትህ ምድር ተብላ ከተመሰከረላት ትግራይ ክልል ውስጥ የምትገኝ ከተማ መሆኗ ነው። ዛሬ ግን የዚያ ታሪክ ባለቤት የሆኑት የነጃሺ ልጆች በገዛ ሀገራቸው እንደ መጻተኛ እየታዩ ነው። በህይወት እያለን እንዳንሰግድ ስንሞት ደግሞ በክብር እንዳንሸኝ መከልከላችን እስከ መቼ ነው የሚለው ጥያቄ በአክሱም ሙስሊሞች ዘንድ አየር ላይ ይገኛል። አዲሱ አዋጅ ለዘመናት የቆየውን አብሮነት የሚፈታተንና ዜጎችን በገዛ ሀገራቸው የሁለተኛ ደረጃ ዜጋ የሚያደርግ ሆኖ ተገኝቷል። ፍትህና የሃይማኖት እኩልነት የአንድ ሀገር ሰላም መሰረቶች ናቸው። በአክሱም እየታየ ያለው የሰሞኑ ክስተት ግን እነዚህን መሰረቶች የሚንድ ነው። የኪራይ መስጂዶችን መዝጋትና የቀብር ስነ ስርዓትን ማጉላላት ከሰብአዊነትም ሆነ ከሃይማኖታዊ መቻቻል ጋር የሚጋጭ ድርጊት ነው። ድምፅ አልባ ለሆኑት የአክሱም ሙስሊሞች የሚመለከተው አካል በአፋጣኝ ምላሽ ሊሰጥ ይገባዋል።